አርቲስቱን ጨምሮ በርካቶችን እንባ ያራጨው የቀነኒ አዱኛ ቀብር ስነ ስርዓት ተፈጸመ። ቀነኒ አዱኛ ትውልዷ ኦሮሚያ ውስጥ እንደሆነና እድገቷም ኦሮሚያ ሱሉልታ ላይ እንደሆነ ጭምርም የወጡት መረጃዎች ያሳያሉ። ቀነኒ በጣም ረጋ ያለችና ጭምት እንደነበረች አብሯት ከሷ ጋር ያደጉት ጓደኞቿ ሲናገሩም ተስተውሏል። በትምህርትም በአርባ ምንጭ ዩኒቨርሲቲ ቆይታ በጣም በሚገርም ሁኔታ በጥሩ ውጤት እንደተመረቀች አልፋም ደግሞም ሞዴሊንግ ሙያ እንደጀመረች ጭምርም ነው። በአንዲት አጋጣሚ ብቻ ሳይሆን ከአርቲስት አንዷለም ብዙ ጊዜ እንደሚያሳልፉና ያ ግንኙነታቸው ወደ ፍቅር አደገ። በአንድ ልክ እንዳያት ነበር የወደዳት። ምክንያቱም እሱ ቀነኒን የምስላት ልክ በኦሮምኛ ዘፈን ላይ ስለው እንደምዘፍንላትና ከዚህ በፊት በምኞቱ በሚናበው ዓለም የሳላት ልጅ አይነት እንደሆነች ጭምርም ነው ስገልጽም የነበረው። ከአንድም ሁለቴ ሚዲያ ላይ ከዚህ በፊት ቀርቦ ቀነኒ አዱኛን በጣም ከልቡ እንደምወዳት በኦሮምኛ ቃለመጠይቅ ላይ መናገሩ የምታወስ ነው። በጣም እጅግ አሳዛኝና ልብ የምነካ ህልፈት ግን በርካቶችን አስደንግጧል። ይቺ ተስፈኛና በርካታ ኢትዮጵያውያኖችም ተስፋ የጣሉባት በሞዴሊንግ ምናልባት ኢትዮጵያን ታስጠራለች ብሎ ከጠበቋት ልጅ መካከል እንዲህ መሆኗ በርካቶችን እንዳሳዘነ ጭምርም ነው። በዛ ላይ ደግሞ ነፍሰ ጡር መሆኗ። ሰሞኑን እንደምታወቀው ኢትዮጵያ ውስጥ እየተሰሙ ያሉት ነገሮች ጥሩ አይደሉም። በተለይ ሰው ራሱን አጠፋ፣ ተገደለ የሚሉት መረጃዎች አሁን የሰው ጆሮ እየተላመደ የመጣ ይመስላል። ምን አይነት መንፈስ ተለቀቀ በማለትም ነው በርካቶችም እየገለጹ ያሉት። በጣም አሳዛኝ። በትዳርም በተለያዩ አካባቢዎች ላይ እየተሰሙ ያሉትን መረጃዎችን በማስመልከት በህፃናት ዙሪያም እየተሰሙ ያሉትን መረጃዎችን በማስመልከት እጅግ አሳዛኞች ናቸው። ታዲያ ቀነኒ ከመሞቷ በፊት ልደቷን አንድ ቀን አስቀድማ የልደት ፎቶ ስትነሳና እንደምታወቀው የተለያዩ ታዋቂ ሰዎችን ፎቶ በማንሳት የምታወቀው ወንዴክስ ስቱዲዮ ሀዘኑን በማህበራዊ ሚዲያ ላይ አጋርቶ ነበር። ደስተኛና ሰላም እንደነበረች ጭምርም ነው። ይህ የወንዴክስ ስቱዲዮ ባለቤት መግለጫ መስጠቱ በርካቶችን እንዴት እኛ የምንናገረው ላይ ተቃራኒ ነገር ይናገራል፣ እሷ ከመሞቷ በፊት እኮ ደስተኛ አልነበረችም ብሎ ያስወሩትም እንዳሉ ጭምርም ለምን የእኛን ሀሳብ የምጣረስ ነገር አውራ ስባል እኔን በሌላ ነገር ውስጥ አታነካኩኝ፣ እሷን ስለምወዳት ከትላንትናም እኔ ወንዴክስ ስቱዲዮ ከፍ ብሎ ጎልቶ እንድታይ ብዙ ውለታ የዋለችልኝ ያቺ ውብ ቀነኒ ሰላም ነበረች፣ ደስተኛም ነበረች። ልደቷን ለማክበር ከምንጊዜውም በላይ ዝግጅት ላይ እንደነበረችና የልደቶቿን ፎቶቿን ቪዲዮቿን ከፈለጋችሁም ማጋራት ይችላሉ በማለት መግለጹና መናገሩ የሚታወቅ ነው። ታዲያ ይህ ያለመደባት ባህሪ ከየት መጣባት በማለትም ነው። እውነት ራሷን አጥፍታ ወይስ ምንድን ነው የተፈጠረው በሚሉት ዙሪያ እስካሁን ድረስ ፖሊስ ምርመራውን አጠናክሮ እንደቀጠለና ምኒልክ ሆስፒታል አስክሬኗ ከገባ በኋላ እስካሁን ድረስ ዶክተሮቹ ውጤቱን ይፋ እንዳላደረጉ ጭምርም ነው። የቀነኒ ህልፈት አብዛኞቹ እንዳላመኑና ቅዠት እንደመሰላቸው ጭምርም ነው። በቅድስት ስላሴ ካቴድራል ቤተ ክርስቲያን ዛሬ ቀብሯ መፈጸሟ በቀብር ስነ ስርዓቷ ላይ የተገኙት በርካታ የኦሮሞ እንቁ አርቲስቶችም ተገኝቷል። ምክንያቱም ልክ እይታቸውን እንዳጡ ነው የተሰማቸው በማለት በርካቶቹም ሀሳባቸውን ሲገልጹ ነበር። እጅግ አሳዛኝና ልብ የምነካ የቀነኒ ህልፈት ዱብዳ እንደሆነ ጭምርም ነው። ያልታሰበና ጭራሽ ሰው በቁም ይሆናል ብሎም ያላሰበ። ምክንያቱም በኢኮኖሚም በምንም ነገር ችግር እንደሌለባት ለምን ግን ራሷን ለማጥፋት ወይም በምን ምክንያት ነው በማለት በርካቶችም ውዝግብ እያስነሱ ነው። በትዳር ህይወቷ ደግሞ ሌሎች እንደሚሉት ከሆነ ሚዲያ ላይ እንደሚያወሩት ከሆነ ደግሞ ደስተኛ አይደለችም በማለትም ሲናገሩም ተስተውሏል። በሚዲያ ላይ ልንታዘብ ችለናል። ታዲያ እውነታው ምንድን ነው? አርቲስት አንዷለም ጎሳ ደግሞ በቀብር ስነ ስርዓቱ ላይ ተገኝቶ በፎቶ ምስል የወጡት መረጃዎች እንባ ተናንቆ በከፍተኛ ሁኔታ ልቡ እንደተሰበረ የወጡት መረጃዎች ያሳያሉ። የእሷ ህልፈት ምን ያህል ህመም ላይ እንደጣለው ጭምርም በአደባባይ የወጡት መረጃዎች ያሳያሉ። አርቲስት አንዷለም በፖሊስ ወይም በመንግስት ጸጥታ ኃይሎች መወሰዱ የምታወስ ሆኖ ሳለ ለጥያቄ ትፈለጋለህ ተብሎ መሄዱን የአርቲስት አንዷለም ማኔጀር አቶ ሌሊሳ መናገራቸው የምታወስ ነው። ዱብዳ ነው የሆነብኝ። እኔም ሩቅ ቦታ ነበርኩኝ። አስክሬኗን ያ ሁላ ሆስፒታል ከመሞቷ በፊት በጣም በሚያሳዝን ሁኔታ ልደርስ አልቻልኩም። ሳላያት መሞቷ ልቤን
በጣም ነግቷል በማለት ማኔጀሯ የአንዷለም ማኔጀር በአደባባይ እውነታውን ተናግሯል። ምክንያቱም በምን ሁኔታ እንደሞተች ግን እሳቸውም እርግጠኛ እንዳልሆኑና እስካሁን ድረስ ሚዲያ ላይ እንዳልተረጋገጠ ጭምርም ነው። ህልፈቷ ዙሪያ በምን ምክንያት ነው? በራሷ እንደዚህ ፈጥፍጣ ሞተች ወይስ በሰው እጅ? እውነት ከፎቅ ተወርውራለች ወይ የሚሉት ዙሪያም እየተጣራ እንደሚገኝ ጭምርም ነው። አርቲስቱም ከምንጊዜውም በላይ አስቸጋሪ ሁኔታ እያሳለፈ ነው። ከፍተኛ ሀዘንና ልብን በጣም በሚያሳዝን ሁኔታ እንደደማ ጭምርም ነው። ቤተሰቦቿም ከምንጊዜም በላይ እናትዮ በጣም ከፍተኛ ሀዘን ላይ እንዳሉ ጭምርም ነው። ለእናት ድራሽ ነበረች፣ ቤተሰብ ወዳድ፣ በተቻላት መጠን ባገኘችው ሁሉ ቤተሰቦቿን ሁሌ ሌት ከቀን የምታስደስት ልጅ እንደሆነች ጭምርም ነው። በጣም መልካምና ደግ ርኅሩኅ እንደሆነች ጭምርም የቅርብ ወዳጆቿ ይናገራሉ። በአርባ ምንጭ ዩኒቨርሲቲ ቆይታቸውም የሚያውቋት ጓደኞቿ እስካሁን ድረስ እንባ እየተናነቃቸውና ጓደኞቿ እንዲህ በሞቷ የተሰማቸው ሀዘን ከፍተኛና ጥልቅ እንደሆነ ጭምርም ሀሳባቸውንና ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው። ይህ እስከ መቼ በማለት በርካቶችም የገለጹ ናቸው። ነገሮችን መፍትሄ በመፈለግ ማለፍ እንጂ እንደዚህ በሞት የሚመጡት ነገሮች ባይመረጡ የተሻለ ይሆናል በማለት በርካቶችም የገለጹ ናቸው። ራስ ማጥፋት ይሁን በሰው እጅ ትሞት ግን ለዚህ ሁላ ነገሮች እንዲህ በዚህ ደረጃ መድረስ እንዳልነበረባቸው ጭምርም ነው። ምክንያቱም የተሻሉት አማራጮች አሉ። ከብዙ ሚሊዮኖች አማራጮች መካከል ግን ሰው በዚህ ደረጃ እንዴት ይወስናል? እንዴት ያደርጋል? በማለትም ነው በርካቶችም ሀዘናቸውን የገለጹ ያሉት። ሺህ ችግሮችና ፈተናዎች ሊመጡ ይችላሉ። ወይ መግደል ወይ ራስ ማጥፋት ልክ አይደለም። ራስን ማጥፋትም ቢሆን ያው ራስ መግደል ማለት እንደሆነ በርካቶች ያው መጽሐፍ ቅዱስ የሚሆን እምነት አስተምሮም አይፈቅድም። ስለዚህ እንደዛ እንደሆነ ነው። ራስን ማጥፋት ራስን መግደል እንደሆነ ጭምርም ነው መጽሐፍ ቅዱስ አስተምሮም። ስለዚህ ነፍሰ ገዳይ ደግሞ ፈተና ነው ወደ እግዚአብሔር መንግስት ለመግባት በማለት በርካቶቹም ሀሳባቸውን መጽሐፍ ቅዱስ ላይ አስደግፎ ሲገልጹም ሲናገሩም ተስተውሏል። በሰው እጅ ከሞተችም ልክ አይደለም፣ የገደለው ደግሞ ወደ እግዚአብሔር መንግስት። ምክንያቱም ነፍሰ ገዳይ ለእግዚአብሔር መንግስት በጣም ብቁ እንዳልሆነና ቦታው ዝግ እንደሆነ ጭምርም ነው። እጅግ አሳዛኝ ነው ብቻ የተሰማው እጅግ ልብ የሚነካ መረጃ ነው። ልብ በጣም የሚሰብር መረጃ የወጡትን በማስመልከትም ነው። መሬት ላይ ያለውን በማስመልከት ምንድን ነው የቀነኒ ህልፈቷ ብሰማም እስካሁን ድረስ በምን ምክንያት እንደሞተች ሚዲያ ላይ እንዳልተረጋገጠ ጭምርም ነው። ሰው እንዴት በዚህ ደረጃ በማለትም ነው በርካቶችም ሀዘናቸውን የገለጹ ያሉት። በተለይ ቤተሰቦቿ ያላቸው በዚህ ሰዓት እያሳለፉ ያሉበት ህመምና ስቃይ ከባድ እንደሆነ ጭምርም የአደባባይ ሁኔታዎችና መረጃዎችን በማስመልከትም ነው ለእናንተ ይዘንላቸው የመጣ ነው። ዛሬ በቅድስት ሥላሴ ካቴድራል ቤተ ክርስቲያን ውስጥ ቀብር ስነስርዓቷ መፈጸሟን የወጡት መረጃዎች ያሳያሉ። ቀብር ስነስርዓቷ እዛው ተፈጽሟል። አጠቃላይ ያን በማስመልከትም ነው የቀነኒ ህልፈትን በማስመልከት ቀብር ስነስርዓትን በማስመልከት አጠቃላይ ያሉን እስካሁን ድረስ የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘንላቸው መጣ ነው። እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ ከሚኪያስ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግ ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉን መረጃዎችን በማስመልከትም ነው ቀጣይ የምርመራ ውጤት ይፋ ከተደረገ ለእናንተ ይዘንላችሁ የምንመጣ ይሆናል። ነፍስ ይማር።